ሰላም ጤና ይስጥልኝ ውድ የኢትዮ ሐኪም ዩቲዩብ ቻናል ቤተሰቦችና ተመልካቾች እንደምን ሰነበታችሁ? እንደሚታወቀው ብዙ ሰዎች በተለያዩ አጋጣሚዎች እርግዝና መኖር አለመኖሩን ለማወቅ የሚጓጉበት በርካታ አጋጣሚዎች አሉ። ስለዚህ እርግዝና በስንተኛው ቀን ወይም በስንተኛው ሳምንት ወይም በስንተኛው ወር ይታወቃል? ሁሉም ሰው በቀላሉ ሊረዳው በሚችለው መንገድ ለማቅረብ ሞክሬያለሁ። ተከታተሉ። በአማካይ ወይም ኦን አቨሬጅ የወር አበባ በመጣ በሁለተኛው ሳምንት ገደማ የሴቷ እንቁላል ጽንስ ለመፍጠር ዝግጁ የሚሆንበት ጊዜ ነው። ስለዚህ በዚህ ሰሞን የሚደረግ ግንኙነት ጽንስ ይፈጥራል ማለት ነው። ጽንስ በተፈጠረ በመጀመሪያው ሳምንት ወይም ወር አበባ በመጣ በሶስተኛው ሳምንት ጽንስ ከማህፀን ቱቦ ተነስቶ ጉዞውን ወደ ማህፀን በማድረግ እና የማህፀን ግድግዳ ላይ በመለጠፍ እድገቱን የሚጀምርበት ጊዜ ነው። በዚህ ሰዓት ሁሉም ሰው ላይም ባይሆን አንዳንድ ሴቶች ላይ የሚታይ ምልክት ይኖራል። ይህም ምልክት ኢምፕላንቴሽን ብሊዲንግ ይባላል። ይህ ማለት ጽንሱ ለመጀመሪያ ጊዜ ማህፀን ላይ ሲጣበቅ የሚፈስ ትንሽዬ ደም ይኖራል። ይህም ብዙ ሰዎች ልክ እንደ ወር አበባ ይመስላቸዋል እና ልብ ላይሉትም ይችላሉ። ይህኛውን ከወር አበባ የሚለየው በመጠን ያነሰ መሆኑና ለአንድ ወይም ለሁለት ቀን በትንሹ ታይቶ የሚጠፋ መሆኑ ነው። ሆኖም ይህኛው ምልክት ለመጠርጠር ያህል እንጂ እርግዝና መኖሩን ማረጋገጥ አይችልም። ጽንስ ከተፈጠረ በሁለተኛው ሳምንት መጀመሪያ ጀምሮ ማለትም የወር አበባ ከመጣ ጀምሮ ሲቆይ በሶስተኛው ሳምንት መጨረሻ ገደማ ጽንሱ ኤችሲጂ የተባለ ሆርሞን ማመንጨት ይጀምራል። በዚህ ሰዓት ይህንን ሆርሞን እናትየዋ ደም ውስጥ መለየት ወይም ዲቴክት ማድረግ ይቻላል። ስለሆነም የደም ምርመራ በማሰራት ወይም ሴረም ኤችሲጂ በማሰራት እርግዝና መኖሩን ማወቅ ይቻላል። ሌላኛውና ብዙ ጊዜ እርግዝናን ለማወቅ የምንጠቀመው ደግሞ የሽንት ምርመራ ወይም የእናትየዋን ሽንት መመርመር ነው። ይህኛውን ምርመራ የጽንሱ ዕድሜ 2 ሳምንት ከሞላው ጀምሮ መጠቀም ይቻላል። ይህም ማለት የወር አበባ ተመልሶ በሚመጣበት ቀናት ወይም ፔሪየድ ቀረብኝ በምትሉበት ሰሞን ነው ማለት ነው። ሌላኛው እርግዝናን የምንለይበት መንገድ ደግሞ የአልትራሳውንድ ምርመራን በማሰራት የአልትራሳውንድ ምርመራ ጽንሱ ዕድሜ 4 ሳምንት ወይም ደግሞ 1 ወር ከሆነው ጀምሮ ማየት ይቻላል። ይህም ማለት ፔሪየድ በቀረ ከወር ከ2 ሳምንት ገደማ ጀምሮ ማለት ከዚህ ሰዓት ጀምሮ የጽንስ ከረጢት ወይም ደግሞ ጀስቴሽናል ሳክ ማየትና መለየት ይቻላል። የጽንሱ ዕድሜ 7 ሳምንት ሲሆነው ደግሞ የጽንሱን የልብ ምት ማየት ይቻላል። ጽንስ ከተፈጠረ ጀምሮ ባሉት ጥቂት ሳምንታት ውስጥ በሚኖረው የሆርሞን ለውጥ ምክንያት ሰውነት ላይ የሚታዩ ለውጦች ይኖራሉ። ከነዚህም ውስጥ አንደኛው የድካም ስሜት መሰማት ነው። ይህ የድካም ስሜት ጽንሱ 1 ወር ከ2 ሳምንት ከሆነው እናቶች ላይ የሚታይ ምልክት ነው። ይህም የድካም ስሜት ብዙውን ጊዜ የመጀመሪያ የእርግዝና ጊዜያት አካባቢ የሚታይ ሲሆን እስከ 3 ወር ድረስ በደንብ የሚስተዋል ነው። ሌላኛው አካላዊ ለውጥ ደግሞ በጡት ላይ የሚታየው ምልክት ነው። ይህም የጽንሱ ዕድሜ 3 ሳምንት ከሆነው ጀምሮ ጡት ላይ ልዩ ልዩ ምልክቶች መታየት ይጀምራሉ። እንደ የጡት መጠን መጨመር፣ የጡት የጫፍ አካባቢ መጥቆር፣ የጡት የህመም ስሜት ከምልክቶቹ መካከል ናቸው። ሌላኛው ምልክት ደግሞ የማቅለሽለሽና የማስታወክ ምልክት ሲሆን የኤችሲጂ ከፍ ማለትን ተከትሎ የሚመጣ ምልክት ነው። ይህም አብዛኛውን ጊዜ የወር አበባ ከቀረ ከ2 ወር ገደማ ጀምሮ ይከሰታል። ስለዚህ ይህኛው ምልክት ካያችሁ ቢያንስ የጽንሱ ዕድሜ ከ1 ወር ከግማሽ እስከ 2 ወር ገደማ ሊሆነው እንደሚችል መገመት ትችላላችሁ። አካላዊ ምልክት ደግሞ የሽንት ቶሎ ቶሎ መምጣት ወይም ዩሪናሪ ፍሪኮንሲ የሚባለው ነው። ይህኛው ምልክት የማህፀን እድገትን ተከትሎ የሚከሰት ሲሆን ይህም ያደገው ማህፀን የሽንት ፊኛን መጫን የሚጀምርበት ጊዜ ነው። የጽንሱ ዕድሜ 2 ወር ገደማ ሲደርስ ይህኛው ምልክት ሊስተዋል ይችላል። ቆይቶ የሚታይ ቢሆንም የጽንስ እንቅስቃሴን መስማት መጀመር እንደ አንድ ምልክት መውሰድ እንችላለን። የጽንስ እንቅስቃሴ ከዚህ በፊት ወልደው በሚያውቁ እናቶች ላይ ከ4ኛው ወር ጀምሮ የሚታይ ነው። የመጀመሪያ እርግዝና ያላቸው እናቶች ላይ ደግሞ ከ5ኛው ወር ጀምሮ ይህንን ምልክት ማየት ይጀምራሉ። ክቡራን ተመልካቾቻችን የዛሬውን ቪዲዮ አበቃው። በቀጣይ እስክንገናኝ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። አመሰግናለሁ።